And here's Rafinha, he can finish it here! Off Thomas, Rafinha again! That might just be the tie! Given a second opportunity, Rafinha took it emphatically! Dumfries has made the run down the right, didn't quite find him. Acerbi's in the box! Oh! I've never seen anything like this! Inter have just saved their Champions League season! Thuram and Taremi and the layoff to Fratesi! Oh! And having come back from the dead, Inter somehow are now in front again! Across it comes to Lamine Yamal. Pal Victor's in the box! Oh, oh what a save. እግር ኳስ ከሳንሲሮ ተሞሸረች እንደ ቆንጆ ልብ አንጠልጣይ ቲያትር ለ120 ደቂቃም ተዋበች የድራማው ድርሰት በኢንተርና ባርሴሎና ተጻፈ ከካታላን ዓለም እስከ ሰሜን ጣሊያን ሚላን በ13 ጎል መሳጭ ትሪለር የታጀበው ትዕይንት በሲሞኔ ኢንዛጊና ሃንስ ፍሊክ ዳይሬክት ተደረገ አክተሮቹ ከሜዳው ፈሰሱ ኮከቦቹ ለድል ተዋደቁ ሳንሲሮ ምርጡን የፉትቦል ዳንኪራ ለዓለም አሳየ ያርናቆት ቃላት የማይገልጸው በነዛ ሽርፍራፊ ሰከንዶች የተፈጸሙ ተአምሮች በጎበዝ ደራስ የተከሸኑ መሰሉ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ክላሲክ ኢንተር ከባርሳ ለድል ተዋደቁ አድማጮች ይሄ ጨዋታ በምን ይገለጻል ከፓሪስ ማማ የመድፉ ጥረት ከሸፈ አርሰናል እስከ መቼ ቀጣይ ዓመት ጠብቁን ዘንድሮም ቀጠለ የመድፉ ዋንጫ ምኞትም በፔጄ ከሸፈ ሙኒክ ለአውሮፓ ቻምፒየንስ ሊግ ፍጻሜ እንደምትወስዱን እናምናለን የኖርዝ ለንደን ፎሬቨር የጸናው እምነትም ከሙኒክ ሳይደርስ ከፓሪስ ተደመደመ ፔጄ ከኢንተር ለቻምፒየንስ ሊግ ዋንጫ ተፋጠጡ ከሙኒክ ድሪም ፋይናል በፊት ግን ከሳንሲሮ ኳስ ጨርቋን ጥላበደች ኢንተር ከፍጻሜው በፊት ሌላኛውን ፍጻሜ በ13 ጎል የታጀበ ትሪለር ከሳንሲሮ አካሄደ ከሶስታቸው ማግስት ባርሴሎና በላውትሮ ማርቲኔዝ እና በቻናልኖ ጎሎች ኢንተር ጨዋታውን ገደለ ተባለ ከረፍት መልስ የባርሳ ምታተኛ የኳስ ብላተኞች 60ኛው ደቂቃ ላይ 2-0 የተመሩትን ጨዋታ ሁለታች ያደረጉ ጋርሲያና ኦልሞ በ6 ደቂቃ 2 ጎል ፈርስታፍ የነበረው የኑራዝሪስ የበላይነት ደበዘዘ ሰከንዳፍ ላሚን ያማልና የላማሲያ ጓደኞቹ በሳንሲሮ ደነሱ ኢንተር ጸንቶ ተዋደቀ ኦናናን በ50 ሚሊዮን ፓውንድ ለዩናይትድ አሻግሮ በ5 ሚሊዮን ፓውንድ የ36 ዓመቱ ሶመርን ከሙኒክ የገዛው ኢንተር ከስዊዙ የጎል ዘብ ጋር ጀገነ ሶመር የላሚን ያማል ሮኬትን አከሸፈ የባርሳ ከዋክብቶች መረባፋፍ የደረሱ ሙከራዎችን በተአምር አመከነ 88 ደቂቃ ድራማው ከሳንሲሮ ሚሊዮኖችን ቁጭ ብድግ እያደረገ ነው የባርሴሎና ድንቆች ኢንተርን አስጨነቁ የማያባራው ወረራ ባዙሪካቴና ተቆለፈ አግሪጌት 5-5 የነበረው ትንቅንቅ 90 ደቂቃ ሊሻገር ሲባል ራፊና የኑራዙሪስ ኃያል ተጋሮ ላይ ቀዝቃዛውን ውሃ ቸለሰ ባርሴሎና ከተጨማሪው 5 ደቂቃ ጋር ፈነጠዘ የላማሲያ ድንቆች ሳንሲሮን ጸጥ ረጭ አደረጉ ባርሳ አግሪጌት 6-5 ይመራል ምርጡ ጨዋታ በካታሎኒያኑ ምታት ሰከንዳፍ የታየ ሬሞንታዳ ሊደመደም ጫፍ ደርሷል እግር ኳስ በነዛ ሽርፍራፊ ሰከንዶች ዋቴ ጌም ኢንተር ጸንቶ በህብረት ተዋደቀ የኑራዙሪስ ተወዳጅ ግላዲያተሮች ይዘው ለለቀቁት ጨዋታ ተፋለሙ 90+3 ፍራንቺስኮ ሰርቢ የኢንተር ወርቆ የመነሳት ሚስጥር ሆነ ከ2-0 መምራት ወደ 3-2 መመራት የተቀየረው የኢንተር ህይወት በነዛ የባከኑ ደቂቃዎች 3 ሆነ እግር ኳስ ምን አይነት ስፖርት ነው ባርሴሎና ለጣፋጭ ድል አፋፍ ደርሶ ተመለሰ 3 አግሪጌት 6 ተጨማሪ 30 ደቂቃ አሁን በደርሶ መልስ 12 ጎል ያስተናገደው ምርጡ ጨዋታ በልብ አንጠልጣይ ድራማ የፉክክሩ መጨረሻው ተናፍቋል ሳንሲሮ ከ64000 ታማኝ ደጋፊዎቹ ጋር የቀለጠው መንደር ሆኗል የኑራዙሪስ ታማኝ ልብ ወዳጆች በኒኮ ባሬላ መሪነት በጀግንነት ከባርሴሎና ምታተኛ ወጣት ከዋክብቶች ፊት እየተዋደቀ ላለ ቡድናቸው የሚችሉትን ሁሉ እየሰጡ ነው 99ኛው ደቂቃ ተጨማሪ ሰዓት ኢንተር ሚላን በፍራቴሲ ጎል 4-3 መራ እግር ኳስ ጨርቋን ጥላ ከጁሴፔ ሜዛ ሳንሲሮ አበደች And here's Rafinha, he can finish it here! Off Thomas, Rafinha again! That might just be the tie! Given a second opportunity, Rafinha took it emphatically! Dumfries has made the run down the right, didn't quite find him.
he's in the box. I've never seen anything like this. Inter have just saved their Champions League season. Thuram and Taremi and the layoff to Fratesi. Oh! And having come back from the dead, Inter somehow are now in front again. ኢንተር ጨብጦ የለቀቀውን ጨዋታ መልሶ ተቆጣጠረ። ባርሴሎና ላቻ በቀረበው ደቂቃ ተዋደቀ። ላሚን ያማል የትም የሌለው የላማሲያ ብቻ የሆነው የእግር ኳስ ግኝት ከ120 ደቂቃው ፍጻሜ በፊት ባርሴሎናን ዳግም አቻ ሊያደርግ ከኢንተር ተናዳፊ ኮከቦች ፊት ተፋጠጠ። ከባርሴሎና ቀይ መስመር ለሚነሳው የላሚን ያማል ቅጽበታዊ ምታት ሲሞኔ ኢንዛጊ ታትረው ለድል እየተፋለሙ ካሉ ኮከቦቹ ጋር ከሜዳው ጠርዝ ተቁነጠነጠ። የላሚን ያማል ሁለት ለማመን የሚከብዱ የጎል ሙከራዎችም በሶመር አዳኝ እጆች ዳግም ከሸፉ። ኢንተር ሞቶ ተነሳ። እግር ኳስ ከነሙሉ ክብሩ ከባርሴሎና እስከ ሚላን በ13 ጎሎች ትሪለር ተዋበ። ፎርዛ ኢንተር፣ ግራሲያስ ባርሳ፣ ግራሲያስ ኑራዙሪስ። ቻምፒየንስ ሊግ ክላሲክ ስሜት፣ ሐዘን፣ ደስታ፣ ድንቅ ጎሎች፣ ኃያል ፉክክር፣ ውብ እግር ኳስ፣ የማይታመኑ እንቅስቃሴዎች፣ አስደናቂ የጎል ሙከራዎች፣ ኮከብ ግብ ጠባቂዎች፣ ታክቲካል ፍጥጫዎች፣ ለድራማው መዘጋጀት፣ በህብረት መፋለም፣ ወድቆ መነሳት፣ መርቶ መመራት፣ አሸንፎ መሸነፍ፣ ተሸንፎ ማሸነፍ፣ ምታታይ ተጽዕኖ ፈጣሪዎች፣ የተዋጣለት ዳኝነት። ባርሴሎና ኢንተር ሚላን 13 ጎል በጥሩ ደራሲ ተከሽኖ እንኳን በዚህ መልኩ ይዋባል ተብሎ የማይጠበቀው ምርጡ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ አይረሴ ጨዋታ ከሳንሲሮ ጁሴፔ ሜዛ። ፎርዛ ኢንተር፣ ግራሲያስ ባርሳ፣ ግራሲያስ ኑራዙሪስ። ቻምፒየንስ ሊግ ክላሲክ ባርሴሎናን ከሰሜን ጣሊያን ሚላን፣ አርሰናልን ከፓሪስ ፈረንሳይ ሸኝቶ ከሶመር እስከ ዶናሩማ ከመቼውም ጊዜ በላይ የግብ ጠባቂዎችን አስደናቂ ተጽዕኖ አሳይቶ ኢንተር ሚላንን ከፓሪስ ሴን ጀርሜን ለሙኒክ ፋይናል አፋጧል። አርሰናል እስከ መቼ ቀጣይ ዓመት ጠብቁን? የመድፉ ኦል ኦር ነቲንግ ሲዝን ሲሪየስ 6 ከዋንጫው ድል የራቀ መባከን እስከ መቼስ? በትሪቡን የአውሮፓ ቻምፒየንስ ሊግ ክላሲክ ዳሰሳችን ይቀጥላል። عن طريق فيتينيا على تنفيذ الكرة الثابتة. فيتينيا يرسل كرة عالية، التغطية موجودة. فابيان رويز الله የጂጂ ቡፎን አልጋ ወራሽ ጆዋንሉጂ ዶናሩማ ከፓሪስም አንጸባረቀ። በአንፊልድ ቪላ ፓርክና ኤምሬትስ የነበሩ የአዙሩ የጎል ዘብ ድንቅ ብቃት ከፓሪዚያኑ ዓለምም ቀጠለ። የዶናሩማ ዳኝ እጆች፣ የራይስ ኦዴጋርድ፣ ማርቲኔሊ፣ ሳካ የመድፉ ለጎል የቀረቡ ሙከራዎችን አከሸፉ። ምርጡ ጣሊያናዊ በረኛ የኤኔሪኬ ድንቅ ፔዤን ይዞ ፍጻሜ ደረሰ። የቀድሞ የሲ ሚላን ድንቅ ግብ ጠባቂ በአውሮፓ ቻምፒየንስ ሊግ ፋይናል በደርቢ ዴላ ማዶኒና መንፈስ ከጎረቤት ፎርዛ ኢንተር ለፓሪዚያኑ ክብር ይፋለማል። አርሰናል ከማድሪድ ገድሉ በኋላ እንደ ሁልጊዜውም ጫፍ እየደረሱ ከዋንጫ ስኬት ሳይደርሱ የመመለስ የታሪክ ጸጋ በረከቱ እርሱን እንደያዘ ዘንድሮም የውድድር ዓመቱን ከሚከተለው የውጤት የዋንጫ እርግማኑ ጋር በፕሪሚየር ሊግ የገጠመውን ሁለተኝነቱንም የማስጠበቅ የአውሮፓ ቻምፒየንስ ሊግ ተሳትፎ ትኬትንም የመቁረጥ ቀጣይ አድቬንቸሩን ከሊቨርፑል፣ ኒውካስልና ሳውዛምፕተን በሚኖሩ ጨዋታዎች መርሳት የሚፈልገውን ሌላኛውን በተደናቂ ጥረት የተሞላ ግን ለድል ያልበቃ ሰፊ መልስ የሚፈልጉ የቡድን መዋቅር ጥያቄዎችን እንዳነገበ መድፈኛው እንደ ልማዱ ከሰሜን ለንደን በጸጸት የታጀበ የውድድር ዓመቱን ይፈጽማል። ፔዤ ከሉዊስ ኤንሪኬ ተደናቂ የጨዋታ ቀመር ጋር የመድፉ ጎል ፍለጋ ወረራን በፈጣን መልሶ የማጥቃት ስትራቴጂው ተቆጣጠረ። ከኤምሬትስ 1-0 የጀመረው ድልን በፓሪስ 2-1 ደገመ። በደርሶ መልስ መድፉን 3-1 ረትቶ በታሪኩ ለሁለተኛ ጊዜ ለአውሮፓ ቻምፒየንስ ሊግ ፍጻሜ ደረሰ። ፓሪስ ሴን ጀርሜን በምድብ ጨዋታ ማንቸስተር ሲቲን በጥሎ ማለፉ ሊቨርፑል፣ አስቶን ቪላና አርሰናልን በተከታታይ ረትቶ ከፋርመርስ ሊግ ዋን መቀመጫውን ያደረገ አዲሱ የፕሪሚየር ሊግ ገናና ክለቦች አለቃ መሆኑን በብቃት አረጋገጠ። ፔዤ ከምርጡ ግብ ጠባቂ ዶናሩማ ዳኝ እጆች ጋር ለቢሊየነር አለቃው ናስር አልካሊፋ 13 ዓመት የተሻገረ ህልም በታሪኩ ማይቶት ለማያውቀው የአውሮፓ ቻምፒየንስ ሊግ ዋንጫ ምኞቱ እንደ ቆንጆ ተከታታይ ልብ አንጠልጣይ ቲያትር ሚሊዮኖችን ቁጭ ብድግ አድርጎ የአድናቆት ቃላት ድርደራ ብቻ ሊገልጸው በማይችለው የሳንሲሮ እግር ኳሳዊ ድራማ የላሚን
ያማል ባርሴሎናን በነዛ ሽርፍራፊ ሰከንዶች ከጣለው የሲሞኔ ኢንዛጊ ተናዳፊው ኢንተር ሚላን ፓሪዚያኑ ከሙኒክ ፋይናል ይዋደቃሉ። ኢንተር ከፔዤ ዘንድሮስ ማን ታላቁን ዋንጫ ያሸንፍ ይሆን? باريزية أشرف الله على هذا في اللقطة الماضية خطيرة الجنر ساكا يسجل هدف التقليص بوكايو ማይክ አርቴታ ከጨዋታው በኋላ አርሰናል የአውሮፓ ቻምፒየንስ ሊግ ምርጡ ቡድን እንደሆነ ተናገረ። ዶናሩማ ግብ ጠባቂያቸው ጨዋታውን አሸንፏል፣ ሁሉን ነገር አድርገናል፣ የተሻለው ቡድን ከፍጻሜ ቀርቷል፣ ጉዞአችን ይቀጥላል፣ በዚህ መድረክ ከኛ የተሻለ ቡድን አላየውም ሲል ሱፐር ማይክ አርቴታ ተደምጧል። ሉዊስ ኤንሪኬ በበኩሉ 4 የፕሪሚየር ሊግ ክለቦችን ረተናል፣ እኛ ከገበሬዎቹ ሊግ ነን፣ ለአውሮፓ ቻምፒየንስ ሊግ ፍጻሜ ሲቲ ሊቨርፑልን፣ ቪላን አርሰናልን አሸንፈን የደረስን ብሏል። ከኤፍኤ ካፕ 2020 ዋንጫ በኋላ 6 ዓመት ያለ ታላላቅ የዋንጫ ክብሮች ሕይወት ከመድፎ ዓለም ከዋንጫ የተጣለው አርሰናል እስከ መቼ እንደ እርግማን እየተከተለው ያለው እየደረሱ ከጫፍ መመለስ የመድፉ መከራ ከሱፐር ማይክ አርቴታ ጋር የደረጃው ቡድን ወቅታዊው ጫና አርሰናልን ለዋንጫ ክብር ያላበቁ የውጤት ዋጋም ያስከፈሉ ፀሐይ የሞቃቸው ዓለም ያወቃቸው የመድፈኛው መንደር የዝውውር ጥያቄዎች የ9 ቁጥር ሚናና የቡድን ግንባታ ጥልቀት የቀጣዩ ጊዜ ፈጣን መፍትሄ የሚሹ ጉዳዮች ከገኒንግ ፎር ግሬትነስ መንደር የመድፉ ተደናቂ መልካም ስራዎች ሁሉ ዘንድሮም እንዳምናና ካቻምናው ተመሳሳይ አድርጓል። አርሰናል ካቻምና የኖረውን አምና የሚደግም አምና የደገመውን ዘንድሮ የሚሰልስ ዘንድሮም የኖረውን በቀጣይ ዓመት የሚያጠናቅቅ ከዋንጫ ድል የተጣላ የሰሜን ለንደኑ ዝነኛ ሆኗል። What a finish that is! Barca back in the game through Garcia of all people. And this is Pedri and they've got a man over. Gerard Martin! Oh, what a save! What a stop by Sommer! What? For the ball and now he gets it. And his crossing is a beauty! And it's an equalizer! ሃንስ ፍሊክ የባርሴሎናው አለቃ ዳኛው ተጭኖናል። በሁሉም 50-50 እንቅስቃሴ ውሳኔዎቹ ለኢንተር ያደላ ነበር። እኛ ዛሬ ከጠንካራ ተጋጣሚያችን ኢንተር ብቻ ሳይሆን ከዳኛውም ነው የተጫወትነው ሲሉ ሃንስ ፍሊክ ሆላንዳዊው ዳኛ ሳይመን ማርኒክን ወቅሰዋል። ፍሊክ ሁሌም ማሸነፍ የለም፣ ተጫዋቾች ይህንን መቀበል እንዳለባቸው ነግሬያቸዋለሁ። ይህ ቡድን እጅግ ወጣት ነው። ባርሴሎና ምን ያህል ድንቅ ነገር እየሰራ እንደሆነ ለተቀረው ዓለም አሳይቷል። የአውሮፓ ቻምፒየንስ ሊግ ዋንጫን ለማሸነፍ እንዲህ አይነት ምሽቶችን ማሳለፍ ግድ ነው። አምናለሁ ይህ ቡድን ይህንን ክብር በቀጣዮቹ ዓመታት ደጋግሞ ማሳካት እንደሚችል ሲሉ ባርሴሎናን ከላማሲያ ድንቆች ጋር ከእንቅልፉ የቀሰቀሱት ጀርመናዊ መልካም እግር ኳስ ፍልስፍና አቀንቃኝ ሃንስ ፍሊክ ተናግረዋል። የኢንተሩ አለቃ ሲሞኔ ኢንዛጊ በበኩሉ ባርሴሎናን በጀግንነት በጸና እምነት እስከ መጨረሻው ታግለው የረቱ ኮከቦቹን አሞካሽቷል። የተጫወት ነው በታላቅ ተሰጥኦ ከዳበረው ባርሴሎና ነው። ፍራንኪ ዲዮንግ ሆላንዳዊ አማካይ አስገርሞኛል። በላሚን ያማል ከፍታ ደረጃ ነው። በእያንዳንዱ የመሃል ሜዳ እንቅስቃሴያችን ለገጠመን ፈተና ዋናው የቡድኑ መሰረት እርሱ ነበር። ህብረታችን ግን ድንቅ ነው። ስንቸገር ጸንተናል። እንደ መጀመሪያው አጋማሽ ብልጫችን መቀጠል ሲሳነንም ፈተናችንም ሲበዛ ልባችንን አምነን ታግለናል። አማራጮችን ተጠቅመን ድል ነስተናል። ያለንን ጥንካሬ ለይተን ተዋድቀናል። በመጨረሻም ጣፋጩን የሚገባንን ድል ተጎናጽፈናል። ይህንን ለፈጸሙ ተጫዋቾች ያድናቆታለኝ። ለአውሮፓ ቻምፒየንስ ሊግ ዋንጫ ክብር ዓላማችን እንዲህ አይነት ፈታኝ ምሽቶችን ማሳለፋችን የበለጠ ለራስ መተማመናችን ይረዳናል። እርግጠኛ ነኝ እንደ አታቱርክ አይነት ፋይናል አናሳልፍም። ከሙኒክ ለህልማችን እንዋደቃለን። ሲሞኔ ኢንዛጊ የኑር አዙሪስ ጀነራል፣ ውጤታማው ጣሊያናዊ አሰልጣኝ፣ ለመልካም ስራው ከየአቅጣጫው አድናቆት እየጎረፈለት ያለው ምርጡ አሰልጣኝ፣ ቃል በማይገኝለት ድንቅ ጨዋታ ባርሴሎናን የረቱ ኮከቦቹን አሞካሽቷል። ኢንተር ሚላን እናመሰግናለን፣ ባርሴሎና እናመሰግናለን፣ ምርጡ ምሽት ስላሳያችሁን። ባለፉት 2 ዓመታት እግር ኳስ እየሰለቸኝ ነበር። እንዲህ አይነት ጨዋታ ከተመለከትን ቆየን። እናመሰግናለን ኢንዛጊ፣ እናመሰግናለን ፍሊክ። እነዚህ ድንቅ አሰልጣኞች የእግር ኳስ ውበት ከፍታ ጥጉን ለነፍስ ሐሴታችን ሰጥተውናል። ዋቴ ጌም ሲል የመድፉ ንጉሥ ቴሪ ዳንኤል ኦንሪ የሳንሲሮውን ቃል የማይገኝለት ድንቅ ጨዋታ ወድሷል። Almost lost it. And now it's Dumfries. Lautaro Martinez.
Martinez! The semi-final, and here's Lautaro Martinez. He wants a second. Great challenge by Kubasi. Penalty! Wow. Çalhanoğlu scores! Gently beaten. አርሰናል ከፔዤ በተሻለ 19 ጎል ሙከራዎችን አደረገ። 54 በመቶ የኳስ ቁጥጥር ወሰደ። 4 ታርጌታቸውን የጠበቁ የጎል ሙከራዎችን ቢያካሄድም መድፉ ውጤቱ መቀልበስ ሳይችል ቀረ። 6 ታርጌታቸውን የጠበቁ የጎል ሙከራዎችን ያካሄደው ፔዤ በፋቢያን ሩይዝ እና አችራፍ ሐኪሚ ድንቅ ጎሎች መድፉን ረታ። ከሳንሲሮ በ7 ጎል የተጠናቀቀው በደርሶ መልስ 13 ጎል ያስተናገደው ጨዋታ ከኢንተር ሜዳ በባርሴሎና ከዋክብቶች የኳስ ቁጥጥር አሸበረቀ። ባርሴሎና 71 በመቶ የኳስ ቁጥጥር የበላይነቱን ወሰደ። 768 ጊዜ ኳሶችንም ተቀባበለ። 22 የጎል ሙከራዎችን አካሄደ። የኢንተሩ የጎል ዘብ ሶመር የጀገነባቸው 10 ታርጌታቸውን የጠበቁ የጎል ሙከራዎችም የኑር አዙሪስ እስትንፋስን ቀጥ ሊያደርጉ ጫፍ ደርሰውም ተመለሱ። ለባርሴሎና ኳሱን ለቆ በአስደናቂ የጨዋታን የመቆጣጠር ሂደት ከፈተናዎቹ ጋር በጋራ ጸንቶ የመቆየት ጥበብ ኢንተር ሚላን ምስጋና ለፒያቼንዛው ዴሞን፣ ለፒያቼንዛው ጋኔን፣ ሲሞኔ ኢንዛጊ ይግባና የማታ ማታ ላሚን ያማልና የባርሴሎና እንቁ ከዋክብቶችን በሽንፈት አስነባ። Ha dimostrato che l'erazzurro non è solo il colore di una maglia, l'erazzurro è un modo di guardare il mondo. ኑር አዙሪስ ጥቁርና ሰማያዊ ለባሾቹ ተወዳጆቹ የሰሜን ጣሊያን ፈርጦች ኢንተር ሚላን የሳንሲሮ ሌላኛው ግዙፍ ምልክት ከሲሞኔ ኢንዛጊ ጋር ዳግም በከፍታ ማማው በወጥነት የቀጠለው የካልቾ ኢታሊያው ገናና አድማጮች እርሱ ድምፁ አይሰማም። የፊሊፖ ኢንዛጊ ቀዥቃዣው አጥቂ ታናሽ ወንድም ነው። ሲመጣም አልታመነም። ከጆዜ በኋላ ቀልብ ያለው የሜዳ ጀነራል ያጣው ኢንተር ሚላን በታክቲክ ሊቁ ሲሞኔ ኢንዛጊ ሕይወቱ ተቀይሯል። የአውሮፓ ቻምፒየንስ ሊግ ዋንጫ ቁልፉን ከ2010 በኋላ ዳግም ለመጨበጥ ጫፍም ደርሷል። ኮከቦችን ሳያመጣ ኮከቦችን የፈጠረ በጣሊያን አዙሪ ካቴና መንፈስ የተቃኘ ለድል ለአዲስ ታሪክ በተራቡ ከዋክብቶች የተዋቀረ የሲሞኔ ኢንዛጊ ታላቅ የስልጠና አቅምን ከሜዳው በተግባር ያሳየ፣ ሲያጠቃም ሲከላከልም ፈታኝ ተለዋዋጭ፣ በፈጣን ሽግግር መልሶ ማጥቃት የዳበረ፣ ከፍ ላለው ፍክክር የተዘጋጀ፣ ጫናዎችን የሚቋቋም፣ ሲቸገር ጸንቶ የሚቆይ፣ ለጥብቅ መከላከል የጎል ዕድሎችን ለመፍጠር በየትኛውም ሞመንት የማይቸገረው ወርክሬቱ ከፍ ያለ በአስደናቂ ጨዋታን የመቆጣጠር የማስተዳደር አቅሙ የጎመራው ኢንተር ሚላን እንደው በቀላሉ የአድናቆት ቃላት ተፈልጎ በማይገኝለት ተጋድሎ ዳግም ለአውሮፓ ቻምፒየንስ ሊግ ፍጻሜ ሲሞኔ ኢንዛጊን በ2021 ካገኘ በኋላ በ4 ዓመት ለሁለተኛ ጊዜ ቀርበዋል። ምስጋና በጥልቅ እግር ኳሳዊ ስልጠና ሐሳቦቹ የዳበረው ሳይታመን ሳይደገፍ ብዙ ሳይወራለት ድምፁን አጥፍቶ የጣሊያን እግር ኳስ አውራ የሆነው የ49 ዓመቱ የኢንተር ከፍታ ሚስጥር የኑር አዙሪስ ጀነራል ሲሞኔ ኢንዛጊ። Fratesi lost it again, and here's Rafinha. He can finish it here. Off Tom, Rafinha again. That might just be the tie. Given a second opportunity, Rafinha took it emphatically. Lamine Yamal and Lewandowski's waiting. Lamine Yamal off the post. Dumfries has made the run down the right. Didn't quite find him. The Cherby's in the box. Oh! I've never seen anything like this. Inter have just saved their Champions League season. Thuram. እንደ አሪጎ ሳኪ፣ ማርሴሎ ሌፒ፣ ካርሎ አንቸሎቲ፣ ክላውዲዮ ራኒየሪ፣ ጆቫኒ ትራፓቶኒ፣ ፋቢዮ ካፔሎ፣ ሮቤርቶ ማንቺኒ የመሳሰሉ ድንቅ ታላላቅ አሰልጣኞችን በዘመን ቅብብል ለመፍጠር ለማትቸገረው ጣሊያን አዲሱ የዓለም እግር ኳስ የጦዞ ፉክክር ሱፐር ታክቲሽያን አሸናፊው አሰልጣኝ ሆኗል። የ3-5-2 ጨዋታ ቀመር ዳግም ማንሰራራት ማስተሩ ኮከብ ሲሞኔ ኢንዛጊ ዘፒያቼንዛ ዴሞን፣ የፒያቼንዛው ጋኔን፣ የፒያቼንዛው ምታትን ከሜዳው ለማሳየት የማይሳነው አሸናፊው መንፈስ ዘፒያቼንዛ ዴሞን፣ የፒያቼንዛው ጋኔን። Thuram and Taremi and the layoff to Fratesi. And having come back from the dead, Inter somehow are now in front again. Across it comes to Lamine Yamal. Pau Victor's in the box. Oh, what a save.